አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ሰላማችሁ ብዙ ዝተረፍ ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ያው ወሬ ገበያ ብቅ ብዬ ማለት ነው በርበሬ ምናምን እያዘጋጀ ነበረ እና ያው ከተወሰነ ጊዜ በኋላ ትዝ ስላለኝ ነው ከጀመርኩት በኋላ ማለት ነውና እዚህ ጋር በርበሬ እያዘጋጀሁኝ ነው። በርበሬ ዝግጅት ይሄን ይመስላል። እዚህ ጋር ደግሞ ያው ይሄን ለሽሮ ላረገው ስለፈለኩ ነው። ይሄ ራሱን የቻለ የበርበሬ ነው ማለት ነው። ያው እንደዚህ አድርጌ እያዘጋጀሁ ነው ውዶቼ። በነገራችን ላይ እኔ ለእናንተ ማሳየት የነበረብኝ ከበፊቱ በርበሬውን ስቀነጥስ ምናምን ነበረ። ግን ያው ትንሽ ስራ ስለሚበዛብኝ ማለት ነው ቴንሽን ስለመሆነ ያው ቶሎ የስራውን መጨረስ ነው እንጂ ባህሪ ቪዲዮ ምናምን ትንሽ እንትን ስለሚለኝ ነው። እዚህ ጋር ደግሞ ምን አለ መሰላችሁ ጅንጅብል፣ ነጭ ሽንኩርት ከዛ ደግሞ ምን አለ መሰላችሁ ይሄ የጤና አዳም ይሄ ጨቅጭቅ እንደዚህ አድርጌ በዚህ አዘጋጅቻለሁ። እንግዲህ ከዚህ እያነሳሁኝ ወደዛ እየጨመርኩ ነበር ያዘጋጀሁት። አሁን ደግሞ ያው እዚህ ጋር እያዘጋጀሁ ነው ማለት ነው። ውድ ተመልካቾቼ የዛሬው ውሎዬ ይሄን ይመስል ነበረ ከገበያ ምላሽ ማለት ነው ጋይስ። ያው እንግዲህ ትዝ ባለኝ ሰዓት ነው ለእናንተ ላስተላልፍ ብዬ የተነሳሁት። ያው በነገራችን ላይ ይሄን የመሰለ በርበሬ ማለት ነው ምርጥ ደንበኛ አለኝ። ያው መቼም እንደው ምን ጊዜ ሄደሽ ምን ጊዜ ደንበኛ በጀሽ እንዲያትሉ ማለት ነው። ይሄን የመሰለ በርበሬ ኪሎው 900 ብር ነው። በጣም አሪፍ በርበሬ ነው። ከለሩ በጣም ያምራል ማለት ነው። እኔ በጣም ነው የተመቸኝ። እዚህ ጋር ያው ለበርበሬ ነው እንደነገርኳችሁ። እዚህ ጋር ደግሞ ትንሽ ያዝ ያረጋል። አያችሁት? የበርበሬ አዘገጃጀት ማለት ነው። ይሄኛው ራሱን በርበሬ ሊፈጭ ስለሆነ ያው ብዙም አይዝም፣ ወት ለቀቅ ያረገ ነው። ለራሱ ለበርበሬ ስለሆነ ማዘጋጁ ማለት ነው። ይሄን ደግሞ ለሽሮ ስለሆነ እያዘጋጀሁት ነው። አሁን ገና እየመታሁት ነው። እዚህ ጋር እየመታሁት ስለሆነ ያው በዚህ መልኩ እያላምኩን ነው ከሙቀጫው ማለት ነው። ቤተሰብ አያችሁት? አብራችሁ እስከ መጨረሻው ድረስ የምትከታተሉኝ ይሆናል። ባቄላውን ደግሞ እንዴት አድርጌ አምጥቼ እንደማሳያችሁ አብረን እንከታተል ማለት ነው። ሳትርቁ ጠብቁኝ እሺ ውዶቼ። ያው ከሙቀጫው እንደዚህ ሰዋጣው እንደዚህ እየያዘን አያችሁት? እንደዚህ አድርገን ይሄን ፍርፍር እናደርገዋል ማለት ነው። በነገራችን ላይ ይሄን አሁን እንደዚህ አድርገን ብንመታው አብረን ከእንትኑን ባቄላውን የተዘጋጀውን አብረን ብናረገው በጣም አሪፍ ነው፣ ብንመታው ማለት ነው። እዚሁ በሙቀጫው አብረን ብናደበላልቀው በጣም የተሻለና ምርጥ ነው። ነገር ግን እኔ ያው ትንሽ ቀዋ ስለሚያጥረኝ የመምታቱ ጉዳይ እዚህ ጋር አድርጌ አብሬ ለለውሰው ነው ማለት ነው። አብራችሁኝ ቀጥሉ ማለት ነው እስከ መጨረሻው ድረስ ቤተሰብ። ያው እንግዲህ ቤተሰብ እዚህ ደርሻለሁ ማለት ነው። ያው ይሄን ሙቀጫውን አጣብኩበት፣ ይሄን ደግሞ መጨረሻ ላይ ወለወልኩበት። ይሄን የመሰለ ባቄላ ማለት ነው። በነገራችን ላይ ይሄን አሁን ላይ በጣም ሀገራችን እንትን ብሎ ማና አሁን ይሄን እኔ ቆላሁኝ፣ ከዛ ወስጃ አስከክቻ ስነፍሽ ያው ይሄን ይመስላል ማለት ነው። እንትን አላልኩትም፣ እኔ አልለቀምኩም ወይንም እፍፍ አላልኩም። አሁን ላይ አገራችን በጣም እየረቀቀ ነው። ያው እኔ ራሱ እዚህ ከቤት አሁን ይሄን ማለት ነው ከቤት ላዘጋጀው ምናምን ብዬ ነው እንጂ በቃ ይሄን እንደዚህ ዝግጅት አስደረጋችሁ። ከዛ በኋላ ይሄን እስጭቅጭቅ ምናምን ነጭ ሽንኩርቱን ራሱ ጭቅጭቅ ምናምን አርጎ ልክ እንደዚህ ዲልዝልዝ ምናምን አርጎ ይሰጣል ማለት ነው። ወፍጮ ቤት ሲከዲ ይላችኋለሁኝ ውድ ተመልካቾች። አሁን ይሄ መሆን የነበረበት ቅድም እንዲያልኳቸው ከወፍጮ እዚህ ከሙቀጫው ውስጥ ነበር የሚደረገው። ነገር ግን እኔ ያው በጀለውታለሁ ብዬ ነው እላችኋለሁ። ይሄ ስንት ጣሳ መሰለሽ? 9 ጣሳ ባቄላ ነው። ያው እንግዲህ እንዲህ እያረኩኝ እያወጀርኩኝ ያሳያችኋለሁኝ ቤተሰብ። እስኪ መቼም ላስታውሳችሁ ለማስታወስ ያክል ማለት ነው። እስኪ ላይክ፣ ሸር፣ ሰብስክራይብ አድርጉ። እንደዚህ እናረግና ከዛ ይሄን እዛ እንደዚህ አርገን እንደዚህ ልውስ እናረገዋለን እስከሚጠፋ ድረስ ይሄ ነጩ ማለት ነው። እያዋሃድን እንደዚህ እናረገዋለን ከዛ እስከሚጠፋ መልኩ ማለት ነው። ሽሮ ማዘጋጀት ይሄን ይመስላል እላችኋለሁ ጋይስ። እንዴት ነው? ያው ወፍጮ ቤት ግን ራሱ ይደልዛል፣ ራሱ ይከካል፣ ራሱ ያነፍሳል። ከኛ የሚጠበቀው
እንቆላል እንወስዳል። ራሱ ተከክቶ እንትን እንደዚህ ተከክቶ ምናምን ተዘጋጅቶ ራሱ እንደዚህ ተዘጋጅቶ ምናምን የሚሸጥ ባቄላ አለ ራሱ እንደዚህ የተዘጋጀ ማለት ነው። ግን ጣዕሙ ብዙም አይደለም። እነዚህ ደረቅ ቅመማ ቅመሞችን ሁሉንም ነገር እንትን ይላቸዋል፣ ያጠፋቸዋል። እንደዚህኛው ኖርማል አይጣፍጥም። ይሄ ግን አሁን እንደዚህ ካረግነው በጣም ነው የሚጣፍጠው ውዶች። ያሁን ሂሳቡ ባቄላው ምኑ ስንት ጨረሰ የሚለውን ደግሞ አብረን እናየዋል ማለት ነው። ያው የተወሰነ ነው እንጂ ደህና ነው ደህና ነው እያልን ያው በርበሬን እዚህ አዘጋጅቻለሁ። ይሄ ደግሞ ሽሮን እንዲህ እያረኩ ማቀላቀል ነው። እዛ ሄዶ እዛ ካሾከሾኩት እዛ እንትን ካልኩት ካስከካሁትና ካበጃጅሁት እንደገና እዛው ዝም ብዬ እንደዚህ ሽንኩርቴ ምናምን ላጥ አርጌ ካዘጋጀሁ በኋላ ማለት ነው መሪለዝ እና ውዶች ራሱ ያዘጋጃል ማለት ነው። ግዴታ ሂሳብ ምናምን ሌላ ነገር አይልም። አሁን ሂሳብ የሚለው ከቤት ወስጄ አንፍሼ ምን ብዬ አዘገጃጅቼ እንደገና ሽንኩርቶችን ባንዲ ፈጭቼ ምናምን ካልኩኝ እንደገና ሚዛን ይፈልጋል ለማስከኪያም እንደገና እንደዚህ ለማደበላለቂያ ማለት ነው። ነገር ግን እዛው ድብልቅልቅ እዛው ስፍጭት እዛው እንደዚህ ድርጅት ካደረገ ሂሳብ ባንዴ በተመዘነ ያደራጃል ማለት ነው። እንደዚህ አደራጅቼ እኮ አሳይቻችሁ አላቅማ። ይሄን የመሰለ ባቄላ ሽሮ ዝግጅትና በርበሬ ዝግጅት ማለት ነው ዛሬ ውዶች። በነገራችን ላይ ያኔ ብዙ ጊዜ ካሜራ ምናምን ነገር እንትን ስለሚለኝ ማለት ነው ስለሚከብደኝ ለዛ በቃ እኔ በቃ ቪዲዮ አልቀርጽም ምናምን ሰው አላስቸግርም ከማለት አንፃር ነው እንጂ ቤተሰብ እኔ ብዙ ጊዜ የማዘጋጀውን ነገር ባሳያችሁ ደስ ይለኛል ማለት ነው። እና እንደዚህ ዘረገፍኩት ሁሉንም ማለት ነው። ካሁን በኋላ በቃ እንግዲህ በርበሬውን እንደዚህ እያረኩኝ ማደበላለቅ ብቻ ነው። ይሄ የሙቀጫው ጣቢ ነው፣ ችግር የለውም። እንደዚህ ይልና አብሮ እንደዚህ ይዋሃዳል ማለት ነው። በተለይ በሁለት እጅማ ያው አዎ ማዘሬ ሙቀጫውን አጠብሹ እያለኝ ነው ስላላየ ሳጥን ማለት ነው። እስኪ ማዘሬን ማሳያችኋለሁ። በዛውም ወደዚህ ከመጣ ይበልብሏል ማለት ነው። የሰው ስራ ትንሽ ስለማይጥማት ማዞካ ትንሽ የሰው ስራ ስለማይጥማት በርበሬው ምናልባት ካነሰው እያለኝ ስለሆነ አሳያችኋለሁ። ማዞንም ማለት ነው። እኔ እንደዚህ ካደበላለኩ በኋላ አሳያችኋለሁ። ኧረ ገና ኮከታ ያልተነሳም ይውሃታይ ገና እንደ በርበሬው አሳያችሁ። እንደ ማዘር እስኪ ማዘርን አሳይኝ የምትሉ ኮሜንት ስጽፉ አሳያችኋለሁ። አሁን እንኳን ይሄ የሚዋሃደው ብቻ እዩ። ይሄ ገና አየሽው? አዎ እዩ በርበሬ ያለው እሷን አደራጀች። እንዴት አየሽው? ሲፈጭ ነጭ ይሆናል ብለሽ ካልሽም ሀሱ መጨመር ነው። ወዲዬ ኮንዲያን ሰኮሩ ወዲታ ያለው አዲባል ያንጎቱ አዎ ይሄማ መደበላለቅ አለበት ጋይስ። ወጥ እዚህ ጋር ሲደበላለቅ እኮ
ይኸው እንደዚህ ከሆነ ይበቃዋል ነው የምለው እኔ። ይበቃዋል። ቅመሙን አዳህሰው ካለድኝ እንዴ ገዝቼለታለሁ እኮ አላህ ያሳካልህ። የውጩ ምንድን ነው የውጭ ቅመም የሀገር ውስጥ ቅመም እያለ አሸክሞኛል። 950 ብር ገዝቼ ለቅመም አንቺ ዝም ብለሽ አስተካክለሽ መቁላት ብቻ ነው። ባይሆን በፀሐይ እንዲያቆይ እንዲያምሽ ማዘርጋ እየወራሁ ቤተሰብ የሰርግሽ እንግዲህ ሙቀጫውን አጥበሽዋል እስተዘነዘነ? አዎ ማዙካ ጋር አዎ ጨመርኩት። ናቸው። ኧረ ምን አውቃለሁኝ። የገጠር ነገር እንደው ፍየልትም አልቀረ ይመጣኝ እዩ። ወይኔ እመታታለሁ። ራፈር በይ አላስ ይሄ እንደዚህ ልና ይቀመጣል። ማነው ቤተሰብ ያው አሁን እንደምታውቁት ጊዜው መሽቷል። አዎ ይሄ ኻላስ እንደዚህ ብሎ ያድራል። ነገ ጧት በጧት እነሳና ሰጠዋለሁ ማለት ነው። ከዛ ሹሮ ይሆናል። እሺ ያው ይሄን በመሰላ አዘጋጅቼ ጨረስኩኝ። እዚህ ጋር ያው እንዲያሳየኋችሁ በርበሬው እንደዚህ አድርጌ አዘጋጅቻለሁ። እንግዲህ ቤተሰብ ማለት ነው። እዚህ ጋር ፍሬው ምናምን ገና ያልተዘጋጃለ። ይሄን ፍሬውን ደግሞ ከዛ እጨምረዋለሁኝ። እንግዲህ ውድ ተመልካቾች ይሄን ይመስል ነበረ። በመጀመሪያ ግን ዛላውን ነበር ማሳያችሁ የ4500 በርበሬ ማለት ነው። 5 ኪሎ ምን የመሰለ በርበሬ ነበረ። በጣም ደስ ይል ነበረ። ያን ሳላሳያችሁ በመቅረቴ በጣም ተሰምቶኛል። ነገር ግን እንደዚህ አደራጅቼ ምናምን አሳየኋችሁ ማለት ነው። ውድ ተመልካቾች ስላያችሁኝ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ።